ወወልድ ወመንፈስ ቅዱስ አህዶ አምላክ። የብርሃን እናት ጸሐፊ ዲያቆን ሄኖክ ኃይሌ። ምዕራፍ 2 ክፍል 13 መልስ አልባ ጥያቄ። ድንግል ማርያም መልአኩ የነገራትን እንደሰማች እጅግ ወሳኝ የሆነና ከጥያቄነት ያለፈ ብዙ ትርጉም ያለው አስደናቂ ጥያቄ ጠየቀች። ወንድ ስለማላቅ ይህ እንዴት ይሆናል? ይህ ጥያቄ ደጋግመን ስናነበው ተራ ይመስለናል እንጂ ማንኛውም ሰው ጨርሶ ሊጠይቀው የማይችል አስገራሚ ጥያቄ ነው። ማንኛውም ሴት ትጸንሻለሽ፣ ትወልጃለሽ የሚል መልእክት ብትሰማ የምጸንሰው ከማን ነው ብላ ትጠይቅ ይሆናል እንጂ በምንም ተአምር ወንድ ስለማላቅ እንዴት ይሆናል አትልም። እንደ ማርያም ለወንድ የታጨች ድንግል ከሆነች ደግሞ ከታጨችለት ወንድ እንደምትጸንስ ምንም ጥርጥር ስለማይኖራት ጨርሶ ይህንን ጥያቄ አታነሳም። ትጸንሻለሽ ከተባለች ድንግል ሴትም ብትሆን ከዚህ በኋላ ከወንድ ጋር በሚፈጸም ሩካቤ እንጂ ሌላ ምንም መንገድ ልትጸንስ እንደማትችል በማንኛውም ሴት ዘንድ የታመነ ነው። ድንግል ማርያም ግን ትጸንሻለሽ፣ ትወልጃለሽ ስትባል ወንድ ስለማላቅ እንዴት ይሆናል ብላ ጠየቀች። ልብ በሉ፣ መልአኩ ቀድሞ እነሆ ያለ ወንድ ዘር ትጸንሻለሽ ብሏት እንዴት ያለ ወንድ ልጸንስ እችላለሁ ብላ የጠየቀች አይደለችም። መልአኩ ስለ ጽንሱ ተአምራትነታዊ ምንም ፍንጭ አልሰጠም። ያለ ወንድ የመጸነስን ጉዳይ የሚያናግር ከመልሱ በላይ የሚያስደንቅ ጥያቄ ቀድማ ያነሳችውና ወንድ ስለማላቅ እንዴት ይሆናል ያለችው ድንግሊቱ ነበረች። ድንግል ሆይ የትኛዋ ሴት ያለ ወንድ ጸንሳ ታውቃለች? ወንድ ሳያውቁ መጸነስስ እንደምን ያለ ነው? ይህን አይነቱን ጽንስ እንኳን ሳይፈጸም ቀድሞ ለመጠየቅ ከተፈጸመ በኋላም ለማሰብ የሚከብድ ነው። አባ ሕርያቆስ እንዳለው እንደ ንብ ያለ ሩካቤ ከቃል ድምፅ የተገኘ ጽንስ ከድንግልና ጋራ አንድ የሆነ ወተት እንደምን ያለ ነው? ድንግሊቱ ግን ይህንን የማይታሰብ ነገር ጠየቀች። ወንድ ስለማላቅ እንዴት ይሆናል የሚል የድንግል ማርያም ንግግር ድንግልናዋ ሕይወትን ያረጋገጠ ንግግር ነው። ድንግል ማርያም እግዚአብሔር ባወቀው ለዮሴፍ እንደታጨች ለካህናቱም አዞ የታጨች ብትሆንም እርሷ ግን አግብታ ወልዳ የመኖር ሐሳብ ጨርሶ እንዳልነበራትና ለድንግልና ሕይወት ብጽዕት ለመሆን የወሰነች መሆኗን ያሳያል። ለወንድ ታጭታ ከወንድ ጋር እያለች ወንድ አላውቅም ማለቷ እኔ የብጽዕት ልጅ ነኝ፣ መታጨቴም መንፈሳዊ ነው፣ ብቻ ጸንሶ መውለድ እንዴት ይሆናል ማለቷ ነው። ለድንግልናዋ ሕይወት ካላት ቁርጥ ውሳኔም የተነሳ የልዑል ልጅ ትወልጃለሽ፣ በያዕቆብ ቤት ለዘላለም ይነግሣል፣ ለመንግስቱም ፍጻሜ የለውም ተብሎ ሲነገራት እንኳ የሚወለደው ልጅ ማንነት አጓግቷት የድንግልና ብጽዕትናዋን አልተወችም። ወንድ ስለማላቅ እንዴት ይሆናል ብላ መልአኩን ጠየቀች። በየዘመናቱ የድንግል ማርያምን ድንግልና ለማቃለል የሚሞክሩና ብዙ ልጆች አሏት ሲሉ የሚደፍሩ አሳዛኞች ተነስተዋል። ነቢዩ ሕዝቅኤል በራእይ አይቶ ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ብሎ የተናገረላት
እግዚአብሔር ገብቶባት ያልተከፈተችው በር ድንግል ማርያም ናት። ሕዝቅኤል ምዕራፍ 44 ቁጥር 2 ላይ ሕዝቅኤል ሆይ ትናገር ዘንድ ዛሬ የመናገር ዕጣው ያንተ ነው። ስለ ማርያም የተናገረና ስለ እርሷ የሚደረገውን ምርምርንም ግታ። ስለማትመረምረው ድንቅ እናት የተነገረውን የነቢዩን ትንቢት ኑ እንስማ። እርሷ ቀድሞ ዓለም ወልድን ብቻውን የወለደው የአብ ምሳሌ እናት፣ እርሱ ከወልድ በቀር ልጅ እንደሌለው እርሷ ሌላ ልጅ የላትም፣ የእግዚአብሔር አብ ምሳሌ ናትና ከሥጋው ቃል በቀር ለሩቅ ብእሲ እናት መሆን በባህሪዋ ሁለተኛ መወለድ አትችልም። በጳጳስ ወንበር ቄስ በንጉሥ ወንበር ራስ ደፍሮ ይቀመጣልን? ወይስ ሊቀመጥ ይገባዋልን? እንዲህም አምላክ ባደረበት ማኅፀን ሩቅ ብእሲ አያድርም። ሰዓሊ ሕፃናት በተሳለበት ሰሌዳ በተቀረጸበትም ሰፌድ ዘርአ ብእሲ ቀለም ሆኖ ሊስልበት ሊቀርጽበትም አይቃጣም አይታሰብም። አውድ ማኅፀንም አስቀድሞ በትንቢት ታጥሮ በብፅዕት ተቆጥሯል። ተዘግቶ ይኖር አይከፈት ሰው አይግባበት የሚል አዋጅ ተነግሮለታል። ወዳጄ እስቲ አስተውልና እናስበው። እውነት ድንግል ማርያም የወለደችው ልጅ ሌላ ልጅ የሚያስመኝ ልጅ ነውን? የእርሷ ልጅ አዳምና ሔዋን በስተው ተባስተው ያልሞሉትን ምድርና ሰማይ በመለኮት የሞላ ምድርን በደሙ ያጠበ በሥጋው የመገበ በብርሃኑ ያበራ ሁሉ በእርሱ ለእርሱ ከእርሱ የሆነለት ንጉሥ ነው። ይህን ሁሉ ቻይ ልጇን አልበቃት ብሎ ሌላ ልጅን መመኘት በዚች ድንግል ልብ ውስጥ እንዴት ሊመጣ ይችላል? ገና ሳትወድ በፊት እንኳ ድንግልናዋ ለፈጣሪዋ መባ አድርጋ ልታቀርብ ወስና ወንድ አላውቅም ብላ የተናገረች ንጽሕት ለአምላክ ማደሪያነት ከተመረጠች በኋላ ሌላ ሥጋዊ ሐሳብ ይኖራታል ብሎ ማሰብስ እንዴት ያለ ነው? እግዚአብሔር በተቀመጠበት ዙፋን ላይ ሌላ ፍጡር ተቀምጧል ለማለት መትጋትስ እውነት እግዚአብሔርን ከመውደድ የሚመጣ ሙግት ነው? ድንግሊቱን ሌሎች ልጆች ወልዳለች ለሚሉና ድንግልናዋን ለሚያቃልሉ ሰዎች ሁሉ በመጽሐፍ ቅዱስ ላይ ተጽፎ የተቀመጠውን ጥያቄውን አሁንም ደግሞ ትጠይቀዋለች። ወንድ ስለማላቅ ይህ እንዴት ይሆናል? መልእክቱን አይታ ጥያቄን ለመጠየቅ የማትፈራዋ ይህች ድንግል ለቅዱስ ገብርኤል ወንድ ስለማላቅ ይህ እንዴት ይሆናል አለችው። እንደ ሔዋን የነገሯትን ዝም ብላ የምትቀበል ሳትሆን የምትመረምር ናትና አስቀድማ ሰላምታውን አሁን ደግሞ መልእክቱን መረመረች። ቅዱስ ያዕቆብ ዘስሩግ እንዲህ ይለናል። ሔዋን ወደ ጥፋት ሲወስዳት እባቡን አልጠየቀችውም ነበረ። በፍቃዷ ዝም ያለችው እርሷ በተናገረ ተንኮል አመነች። ይችኛይቱ ድንግል እውነት ከታማኙ መልአክ ሰማች። ይህ ቢሆንም ማብራሪያ ጠየቀች። ያችኛይቱ ከዛፍ በልቶ አምላክ መሆን እንደሚቻል ሰምታ ይህ ነገር እንዴት ሊሆን ይችላል አላለችም። ይችኛይቱ ግን መልአኩ የእግዚአብሔር ልጅ ትጸንሻለሽ አላት። እርሷ ግን ሳትረዳ አልተቀበለችም። ዝም ማለት ለድንግል ማርያም ቀላል ነገር ነበረ። እርሷ ግን መርምራ መጠየቅ እውነትን ከመልአኩ አገኘች። ቅዱስ ገብርኤል ከ6 ወር በፊት እንደ ድንግሊቱ ለሊቀ ካህናት ዘካርያስ ሊያበስረው ተልኮ ሂዶ የነበረበትን ቅጽበት እናስታውስ። እድሜውም በሙሉ
ከሚስቱ ኤልሳቤጥ ጋር ልጅን ለማግኘት የጸለየው አረጋዊ ዘካርያስ በቤተ መቅደስ እያጠነ እያገለገለ ሳለ ቅዱስ ገብርኤል ታየው። ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ፣ ሚስት ኤልሳቤጥም ወንድ ልጅ ትወልድልሃለች ብሎም አበሰረው። ዘካርያስ መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለችና ይህንን በምን አውቃለሁ ብሎ ጠየቀው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ፣ እንድነግርህም ይህችንም የምስራች እንዳበስርህ ተልኬ ነበር። እነሆም በጊዜው የምፈጽመውን ቃሌን ስላልሰማ ይሄ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ዘካርያስም ዲዳና ደንቆሮ ያደረገው ቅዱስ ገብርኤል ወደ ድንግል ማርያም በመጣበት በማብሰራት ጊዜ ግን ወንድ ስለማላቅ እንዴት ይሆናል ብላ ስትጠይቀው አልተቆጣም። ዘካርያስን በተገጽሶ ቃል እኔ በእግዚአብሔር ፊት የምቆመው እኮ ነኝ፣ እንዴት አታምነኝም ብሎ እንደተቆጣው ድንግሊቱን ምንም አላላትም። የእድሜዋን ማነስ አይቶ ለእርሷ አድልቶ ይሆን አይደለም? ኢትዮጵያዊ ሊቀ ርስቱ ሃይማኖት ድንግሊቱን እንዲህ ሲል ጥያቄዋን ሳትፈራ እንድትጠይቅ ያነጋግራታል። ማርያም ሆይ ወንድ ሳላውቅ እንዴት ይሆናል እያልሽ ተከራከሪው፣ አትፍሪው። አንቺን እንደ ዘካርያስ ቁጣ አያገኝሽም። እርሱ ኦሪትን የሚያነብብ ካህን ነውና ተገጽሶ አገኘው። አብርሃምና ሳራ በሽምግልናቸው ልጅ እንዳገኙ እያወቀ የጽድቅ መልእክትን ተከራክሯልና የተገጽሶ ፍርድ በእርሱ ላይ ወረደ፣ ዲዳም ሆነ። ማርያም ሆይ ላንቺ ግን እንዲህ አይደለም። ዓለም ከተፈጠረ ጀምሮ ያለ ሩካቤ ድንግል ሴት እንደወለደች አልተሰማምና ያለ ዘር ከሴት ወንድ ልጅ እንደተገኘም የአዳም አባቱ ምድር ነበረች፣ የሔዋን አባቱ አዳም ነው። በአንቺ ላይ የተደረገው ግን ሕሊናን ያሸንፋል። ከኛም ከመሬትነታዊ ይቅርና ነገሩ ከመንፈሳዊነትም የተሰወረ ነው። ስለዚህ አንቺ ግን አመንሽ፣ ተከራከሪ። ወንድ ስለማላቅ እንዴት ይሆናል? እውነት ከሆነ ነገሩን መልስልኝ፣ አስገራሚ የሆነ ምስጢሩንም ታርጉምልኝ። በሚያስደነግጥ ነገር እንጂ ተነስተህልኝና እሳታዊ መልአክ ሆይ አታውከኝ በዩ። የዘካርያስና የድንግሊቱ ጥያቄ የተለያየ ነው። እርሱ ያለው ይህንን በምን አውቃለሁ ሲሆን እርሷ ያለችው ወንድ ስለማላቅ እንዴት ይሆናል ነው። ድንግሊቱ የጠየቀችው የተነገረትን ነገር እንዴት ሆኖ ሊፈጸም እንደሚችል የቃል ማብራሪያ እንዲሰጣት ሲሆን ዘካርያስ የጠየቀው ግን የተነገረውን ነገር እንደሚፈጽም ማስረጃ የሚሆን ምልክት እንዲሰጠው ነው። ድንግሊቱ የመልአኩን ቃል አምና ስትቀበል፣ ዘካርያስ ግን የመልአኩ ቃል እንደሚፈጸም በምን አውቃለሁ ብሎ ሌላ ማስረጃ ጠየቀ። ዘካርያስ ሲጸልይበት የኖረውን ነገር ይሆናል ሲባል አላመነም። ድንግል ማርያም ግን ያልጠየቀችውን ነገር ይሆናል ስትባል አመነች። መቼም አይሁድ ምልክትን ይለምናሉ። እንዲህ ዘካርያስ በአይሁዳዊ ልማዱ ከገብርኤል ቃል በላይ ሌላ ማስረጃ ፈለገ። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 1 ቁጥር 22 ላይ ቅዱስ ገብርኤል እንዳለው በጊዜው የሚፈጸመውን ነገር ለማየት 9 ወር መታገስ አቅቶት ሌላ ምልክት ጠየቀ። ዓይንህ ነገ ጧት ይበራልሃል ቢሉት
ዛሬን እንዴት ላድር ነው አለ እንደሚባለው። ብሄል ሚስቱ እስክታረጅ የታገሰው ጻድቁ ሰው 9 ወር መታገስ ግን እኔ ገብርኤል መምጣቴ ብቻ አይበቃህምን? ካልበቃ ልሳንህንና ጆሮህን ስዘጋው እርሱ ምልክት ይሆንህ። ልሳን የሚዘጋ ማኅፀንን የሚዘጋው ነው፣ ልሳንን የሚከፍትም ማኅፀንን የሚከፍተው ነው አለው። ፈጣሪን መጠራጠር በማንኛውም ሰው ላይ አይመረመርም። መቅደስ ውስጥ ቆሞ በእጁ ጽና ይዞ እያጠና ባለ ካህን ላይ ሲሆን ግን የበለጠ ያስፈራል። ዘካርያስ አብርሃም በ100 ዓመቱ ሳራ በ90 ዓመቷ ሳሉ ልጅ ወለዱ እያለ ባስተማረበት እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለችና በምን አውቃለሁ ሲል መሰማቱ ምንኛ ያሳዝናል። ቅዱስ ገብርኤል ግን አዝኖ አልተወውም። ይህንን የጥርጣሬ ንግግር የተናገረበትን አፉን ዘጋው። እርሱ ፊት የተናገረው ሌላ ሰው ፊት እንዳይደገመው አንደበቱን ዘጋው። ኦሪት ሲነበብ ስትሰማ ኑረህ ያላስታወስክ ጆሮውንም ሰምታ አልጠቀመችምና ዘጋበት። ጆሮ መዘጋቱን ልጁ የተወለደ ቀን ስም እንዲጠይቁ ሲጠይቁት አባቱንም ማን ሊባል እንደሚወድ ጠቀሱት የሚል ቃል ያሳየናል። የሉቃስ ወንጌል ምዕራፍ 1 ቁጥር 82 ላይ 62 ላይ በእርሷ በበደለባት አካሉ ፍርድም በእርሷ ሆነ። በዚያም ምክንያት ጆሮዎቹ አፍ ስለ አምላካዊ ብስራት አበራው ተሰናክለዋልና ነው። ዘካርያስ አንደበቱ የመዘጋቱ ሌላ ጥቅም ከመቅደስ ሲወጣ ለጠየቁት ሰዎች ያየውን ራእይ እንዳይነግራቸው ስለሚያደርገውም ጭምር ነው። ቀደሞ ስለ ዮሐንስና እርሱ መንገድ ስለሚጠርግለት ጌታ የሰማውን ቢናገር ወሬው ሄሮድስ ዘንድ ደርሶ መከራው ቀድሞ በመጣ ነበረ። ስለዚህ ይህችን ምስጢር እስከ ጊዜያዊ ድረስ የጠበቀች እንድትሆንም ነው። ከመ ትኩን ዛቲ ምስጢረ እቅብተ እስከ ጊዜህ እንዲል የድንግል ማርያም ለቅዱስ ገብርኤል ያቀረበችው ጥያቄ እንደ ዘካርያስ የጥርጥር አልነበረም። የጥርጥርም እንኳ ቢሆን የተነገራት ነገር ታይቶም ተሰምቶም የማያውቅ ነውና ድንግሊቱ እግዚአብሔር ከማይቀየማቸው ተጠራጣሪዎች ትቆጠር ነበር እንጂ አትነቀፍም ነበረ። ቅዱስ ያዕቆብ ዘስሩግ የጥርጥር ማኅፀንም እውነትን ሊወድ ይችላል እንዳለው በመጠራጠራቸው የተጠቀሙ ሰዎች አሉ። ለምሳሌ አረጋዊ ስምዖን የድንግል ወይም በድንግልና ትጸንሳለች የሚለውን ትንቢት መጠራጠሩ እድሜ አስጨምሮለታል። ቶማስ የጌታን ትንሣኤ መጠራጠሩ ከጌታችን ካርጁን ለማስገባት አብቅቶታል። አባ ጊዮርጊስ እንዲህ አለ። አረጋዊ ስምዖን እነሆ ድንግል ትጸንሳለች የሚለውን ትንቢት ተጠራጠረ። ይህ ጥርጣሬ ግን በደል ሆኖ አልተቆጠረበትም። ይልቁንም ስሙ አማኑኤል የተባለውን ሕፃን ለማቀፍ አበቃው እንጂ። ቶማስም የጌታን ትንሣኤ ተጠራጠረ። ትንሣኤውን መጠራጠሩ ግን የጌታን ጎን ለመዳሰስ በችንካሩም እጆቹን ለማስገባት አበቃው። በእውነት መተላለፍ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር የወደደው ሰው ቁስሉ አይመረቅዝም፣ በደሉም አይታሰብም ይለናል መዝሙረ ዳዊት 32 ቁጥር 1 ላይ። ድንግል ማርያም ግን ጥያቄዋ የጥርጥር አልነበረም። የተጠየቀ ጥያቄ ሁሉ ጥርጥር ወይም ኑፋቄ አይደለም። በአንድ ወቅት ደግሞ ነቅዶሞስ የተባለ ሰው በሌሊት ወደ ጌታ መጥቶ ስለ ምስጢረ ጥምቀት ከጌታ አንደበት ተምሮ ነበረ።
ጌታችን ለዚህ የአይሁድ ቃል እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር እግዚአብሔርን መንግሥት ሊያገኝ አይችልም ብሎ ጥምቀት ለዳግም ልደት እንደሚያስፈልግ ነገረው። ዮሐንስ 3 ምዕራፍ 3 ቁጥር 3። ይህንን ሰምቶ የማያውቀው አዲስ ትምህርት የሰማው የይሁዳ መምህር ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ አይቻለው አለው። ጥያቄው ተገቢ ስለነበር ጌታችን እንዴት ሊወለድ ይችላል የሚለውን ኒቆዲሞስ እንዳሰበው ወደ እናት ማህፀን መመለስ ሳይሆን ከማህፀን ዮርዳኖስ ከአብራክ መንፈስ ቅዱስ በጥምቀት የሚገኝ ዳግም መወለድ መሆኑን እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ተረጎመለት። ነፍስ ወደ ወደደው ንፋስ ወደ ወደደው ይነፍሳል ብሎም በወደደው የሚያደርገውን መንፈስ ቅዱስን በንፋስ መስሎ አስረዳው። የጌታችን ማብራሪያ የሰማው ኒቆዲሞስ ግን የተነገረውን ከመቀበል ይልቅ ይህ እንዴት ሊሆን ይችላል አለ። ይህንን ጊዜ ክርስቶስ አንተ የአይሁድ መምህር ስትሆን ይህንን አታውቅምን ብሎ አለምልሞ ክብሩን ጠብቆ ገሰሰው። ኒቆዲሞስም ያነሳው የመጀመሪያ ጥያቄ በየዋህነት ነገሩን በሚገባ ለማወቅ ከመፈለግ የመነጨ ጥያቄ ነበረ። እግዚአብሔር እንዲህ አይነቱን ጥያቄ አይጠላም። ቅዱስ ባስልዮስ አምፍሎኪዮስ ለተባለ ተማሪው በጻፈው ደብዳቤ ላይ እንዲህ ይለናል። ለመማር ያለህ ፍላጎት የሚያውቁትን ለማካፈል ዳኞች የሆኑ ሰዎችን ሳይቀር የሚያነቃቃ ነው። ካንተ ላይ አብልጬ የማደንቀው ግን ጥያቄዎችን በዚህ ዘመን እንደምናያቸው ብዙ ሰዎች ሰውን ለመፈተን የተዘጋጁ ጥያቄዎች ሳይሆኑ በቅንነት እውነትን ለማወቅ ከመጓጓት ብቻ የመነጨ መሆናቸው ነው ያለው። ኒቆዲሞስም መጀመሪያ ትሁት ጥያቄ ነበር። በትህትና መጠየቅ ጀምሮም የሚሰሙት ምላሽ እንዲመለስላቸው እንደሚፈልጉ አልሆነም። አልሆን ሲላቸው ትህትናቸውን የሚያጠፋ አንዳንድ ሰዎችን ይመስላል። በመሆኑም ሁለተኛ ጥያቄው ለማወቅ ሳይሆን ለመከራከር ያነሳው እምነት ከማጣት የመጣ ጥያቄ ነበረ። እንደ ዘካርያስ ሳትጠራጠር እንደ ኒቆዲሞስም ሳትከራከር ያመንሽ ብፅዕት ነሽ የምንላት ድንግል ማርያም ግን ወንድ ስለማላቅ እንዴት ይሆናል ያለችው ጥያቄ ትህትና የተመላ ማወቅን ከመሻት የተነሳ ጥያቄ ነው። ድንግል ማርያም ለገብርኤል ይህንን ጥያቄ ባትጠይቅ ኑሮ ምድር ትናወጽ ነበር። ቅዱስ ያዕቆብ እንዲህ ይለናል። ማርያም በጥያቄዎቿ የደፈሮችን ጥያቄ ሰባበረች፣ በጥያቄዋ ተከራከረችው፣ ዝም አሰኘች። መልአኩን አጥብቃ ባትጠይቀው ኑሮ ጌታን ስለመውለዱ በዓለም ላይ የሚነሱ ጥያቄዎች በጨመሩ ነበር። እነሆ ትጸንሻለሽ የሚለውን ቃል ዝም ብላ ተቀብላ ቢሆን ብዙ ክርስትና ጥያቄ ዓለምን ባንቀጠቀጠ ነበር። እመቤታችን ይህንን ጥያቄ መጠየቋ የብዙ ሰዎችን ማዕበል ጸጥ ያደረገ ነው። ድንግሊቱ በጥያቄዋ ጥያቄን አስቁማ ለቤተ ክርስቲያን ግን ትምህርት ሥላሴንና ትምህርተ ሥጋዊን በአንድ ላይ አሰጠቻት። ቅድስቲቱ ማርያም ለገብርኤል በጠየቀችው ጥያቄዎች የተሰወረው ምስጢር ለዓለም አስተማረች። እንዴት ይሆናል ብላ ባትጠይቅ ኑሮ የወልድን ነገር ሳናውቅ በቀረን ነበር። በዚህ ጥያቄ ጠበብኛይቱ ማርያም የቤተ ክርስቲያን አንደበት ሆነች፣ የፍጥረትንም ሁሉ ትርጓሜ ተማረች። እርሷ ንጽሕት ባትሆን ኑሮ
በመልአኩ ፊት ለመናገር ባልበቃች ነበር። ውስጣዊና ውጫዊ ቅድስት ባይኖራት ኑሮም ገብርኤል አክብሮ ባልመለሰላት ነበር። ቅዱስ ገብርኤል የድንግሊቱን ትሕትና ድንግልና የተመላ ጥያቄ ምላሽ ቢሰጣትም የጠየቀችውን ጥያቄ ግን በጠየቀችበት ልክ አልመለሰም፣ ሊመልሰውም አይችልም። አምላክ ያለ ወንድ ዘር በድንግልና መጸነሱ እንዴት ይሆናል የሚለውን ጥያቄ ቅዱስ ገብርኤል የመለሰው መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል ብሎ ነበረ። ይሄ ግን ድንግሊቱን እንድትጸንስ የሚያስችል ምን እንደሆነ የሚገልጽ ነው እንጂ እንዴት እንደምትጸንስ የሚያስረዳ አይደለም። የድንግሊቱ ጥያቄ በፍጡር የሚመለስ አልነበረምና መልአኩ መንፈስ ቅዱስ በአንቺ ላይ ይመጣል ብሎ እርሱ ይመልስልሻል አላት። መንፈስ ቅዱስ ሁሉን ያስተምራል ከሚል ቃል ጋር የሚታይ ቃል ነው። ሊቁ ያዕቆብ ዘስሩግ በገብርኤል አንደበት ሆኖ ይቃኛል። በስርዓቱን እንድነግርሽ በላከኝ ጊዜ አልመረመረውትም፣ ያሰማውሽ ሳልጠይቅ የሰማውትን ነው። እንዴት እንደሚፈጸም አልጠየቀውትም፣ በዝምታ ተቀበለሁ እንጂ። ቅዱስ ዮሐንስ አፈወርቅም የማቴዎስ ወንጌልን በመንፈስ ቅዱስ ጸንሳ ተገኘች የሚል ቃል ሲተረጉም እንዲህ ይላል። ከተጻፈው በላይ አትመራመሩ፣ በቀላሉ ከተነገረውም ነገር በላይ አትፈልጉ። መንፈስ ቅዱስ እንዴት በድንግል ውስጥ ይህንን ጽንስ አደረገ ብላችሁ አትጠይቁ። ተፈጥሯዊ ጽንስ እንኳ እንዴት እንደሚፈጠር በቀላሉ ማብራራት አይቻልም። መንፈስ ቅዱስ ተአምራትን ባደረገበት በዚህ ጽንስ ላይ እንዴት ያለ ማብራሪያ ልንሰጥ እንችላለን? ገብርኤል ሆይ ማቴዎስ ስለዚህ ጽንስ ከመንፈስ ቅዱስ ነው ከማለት ውጭ ምንም አላሉም። ምክንያቱም ምንም ተብሎ ሊገለጽ ስለማይችል ነው። የመንፈስ ቅዱስ ሥራ ነው ስለተባለ ጥያቄው የተፈታ እንደሚመስልህ እየተማራችሁና የማንረዳቸው ብዙ ነገሮች አሉ። በሁሉ የሞላ እንዴት የማህፀን አደረ? ሁሉን የሚያዝ አምላክ እንዴት በማህፀን ገና ያልተወለደ ጽንስ ሆኖ እንዴት ተቀመጠ? ድንግል ጸነሰች፣ እንዴት ድንግል ሆና ቆየች? መንፈስ ቅዱስ እንዴት የሰውነትን መቅደስ አነጻ? የዚህ ሁሉ ጥያቄ አይነት ነገር አለ። ይተከነበር ይደነቃል እንጂ አይነገርም እንደሚባል ነው። ድንግል ማርያም መልአኩ ስም እግዚአብሔር ጠርቶ የሚሳነው የለም ሲላት ሌላ ጥያቄ አልጨመረችም። አዎን የሚሳነው እንደሌላ አውቃለሁ፣ ነገር ግን እንዴት የሚፈጸም ብላ አልጠየቀችም። የሚሳነው የለም ከሚለው በላይ ምንም የተሻለ መልስ የለም። ብዙዎቻችን የምንቸገረው ለእያንዳንዱ ነገር መልስ እንደሚሰጠን የምንፈልገውን ያህል በፈጣሪ ባለማመናችን ነው። ለሚያምን ሰው እግዚአብሔር መልስ ሰጭ ነው ሳይሆን ራሱም መልስ ነው። እርሱን ሳያምኑ መልስ ከማግኘት በእርሱ አምኖ መልስ ማጣት የተሻለ ነው። የሂፖ ሊቀ ጳጳስ አውግስጢኖስ እንዳለ ሰው ሁሉ መልስ እንኳን ባያገኝ ደስ ይበለው፣ አንተን አጥቶ ምላሽ ከሚያገኝ ምላሽ አጥቶ አንተን ማግኘት ይሻለዋልና። አምላክ ያለ ወንድ ዘር በድንግልና እንዴት ተጸነሰ የሚለው ጥያቄ እስካሁንም ያልተመለሰ ጥያቄ ነው። የዚያን ጥያቄ መልስ የሚያውቀው በድንግሊቱ ማህፀን የሰራውን ታላቅ ሥራ የሚያውቀው ልዑል እግዚአብሔር ብቻ ነው። ከፍጡራን ወገን ደግሞ ይህንን የምታውቀው ብርቱ የሚሆን ታላቅ ሥራን ለኔ አድርጓል ያለችውና
በሰውነቷ ውስጥ የሆነውን የምታውቀው ድንግል ማርያም ብቻ ናት። ዝምተኛዋ ድንግል ማርያም እግዚአብሔር ወደ እርሷ ሲወርድ በሰውነቷ የሆነውን ልትነግር ብትወድ እንኳ መስማት የሚቻል ምን አይነት ጆሮ ነው? ስለ እርሷ ድንቅ ሆኖ የሚናገረውን ነገር መናገር የሚቻለው ምን አንደበት ነው? ቅዱስ ጳውሎስ እንኳ ገነት በተነጠቀ ጊዜ የሆነውን ለመግለጽ ተቸግሮ እኔ ብሎ ላለመናገር በሌላ ሰው አርቆ እየተናገረ ቢሆን እንዲህ ብሎ ነበር። እንዲህ ያለውን ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም። እግዚአብሔር ያውቃል። ወደ ገነት ተነጠቀ፣ ሰውም ሊነገር የማይገባውን የማይነገረውን ቃል ሰማ ይለናል። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 12 ከቁጥር 3 እስከ 4። ቅዱስ ጳውሎስ ገነት ደርሶ በመጣ ጊዜ በስጋው ይሁን በነፍሱ መለየት እስከማይችል ድረስ ሌላ ዓለም ውስጥ ነበረ። የሰማኑ ቃል መናገር ተስኖት ሰው ሊናገር የማይገባው እንደሆነ መሰከረ። ልብ አድርጉ። ሐዋርያው ጳውሎስ የሰው ልጅ አስቀድሞ ይኖርበት ወደ ነበረው ወደ ገነት ተነጥቆ እንዲህ አካለ መንግሥተ ሰማያት የተባለ ክርስቶስ ወደ አንቺ የገባ ድንግል ሆይ በአንቺ ዘንድ የተፈጸመ ነገር ምንድነው? እርሱ ሰው ሊሰማው የማይችለው ቃል ሰማው አለ። አንቺ የሰማሽው ግን ምንድነው? ዮሐንስ ክርስቶስን ባየሁት ጊዜ እንደ ሞተ ሰው ሁኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውን በመጨረሻ ሕይወት እኔ ነኝ ብሏል። ዮሐንስ በግርማው እንደ ሞተ ሰው ያደረገው ይህ አምላክ በአንቺ ሰውነት ሲመጣ የተፈጠረው ምንድነው? ወደ አንቺ የመጣው ባህር አይተው የምትሸሸው ቀላያትም ወደ ኋላ የሚመለሱት አምላክ ነው። እርሱን እንደምን ተቀበልሽው? መንፈስ ቅዱስ በኃይል ወደ አንቺ ሲመጣ እግዚአብሔር ወልድ በሆድሽ ሲያድር እግዚአብሔር አብ ሲያጸናሽ በሰውነትሽ የሆነው ምንድነው? እንዴት ጸነሽው? እንዴትስ በድንግልና ጸነሽ? እግዚአብሔር ምስጢረኛዋ ድንግል ማርያም ሆይ ሊሸከመው ለማይቻለው ለሰው ልጅ ያልነገረችው እጅግ ብዙ ነገር በልቧ አለ። የውዳሴ ማርያም ትርጓሜ ሐዋርያ እመቤታችን ይህን ጥያቄ ጠይቀዋት እንደነበር እንዲህ ሲል ይተርካል። ሐዋርያት እመቤታችንን እንደምን ጸነሽው? እንደምን ወለድሽው? ንገሪን አሏት። እንግዳውስ ሳስበው ጭንቅ ይለኛል፣ እጅና እግሬን ያዙኝ አለቻቸው። ወትሮ የማውቀው መልአክ ቀርቶ ወትሮ የማላውቀው መልአክ መጣ። ጊዜው ካፊያ ነበር። ቀኝ አጽፉን ቢባረከው ህብስት ሕይወት ሆነ። በልቶ አበላኝ። ግራ ጽፍሬንም ቢባርከው ማየ ሕይወት ሆነ። ጠጥቶም አጠጣኝ ብላ ነገር ጀመረችላቸው። ሳለች ግሩም መልአክ ከሰማይ ወርዶ ድምፅ አሰማቸው። እንደ ቅጠል ረገፉ። እርሷ ለበቃችሁ ምስጢር አልበቃችሁም ሲል ነው። መምህር ኤሴድሮስ ግን አብ መቼ መወለዱን ቀምሶ አቀመሰኝ። ወልድ ቀድመ ዓለም ያለ እናት ተወልዶ ድህረ ዓለም ያለ አባት እንደወለደው አደረገኝ ስትል ነው ብሏል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን።